እጅግ አስደንጋጭ የሆነ ሰበር መረጃ እየተሰማ ይገኛል። ኢራን በይሳት የመላውን ዓለም ሀገራት እያስፈራራች ትገኛለች። ይህ ነገር ኢትዮጵያንም ይመለከታል። እስከ መጨረሻው ድረስ ተከታተሉ። የኢራን እስላማዊ አብዮታዊ ዘብ እንዳወጣው መግለጫ ከሆነ እስራኤል እንዲሁም ደግሞ አሜሪካ ከዚህ በኋላ በኢራን ላይ ጥቃት የሚሰነዝሩ ከሆነ በመካከለኛው ምስራቅ ወይም ደግሞ በገልፍ ሀገራት ብቻ ጥቃታችንን የምንሰነዝር አይሆንም፣ መላው ከእስራኤል እንዲሁም ደግሞ ከአሜሪካ ጋር ግንኙነት ያላቸውን ሀገሮች እናጠፋለን ሲሉ ነው እየተናገሩ የሚገኙት። ጥቃቱም እንግዲህ ከዚህ በኋላ ምናልባትም የአሜሪካ ወዳጅ ሀገራት የኢራን ወዳጅ ሀገራት እንዲሁም ደግሞ ከአረብ ሀገራት ጎን የቆሙ ሀገራትን የሚመለከት ከሆነ በርካታ ሀገራት ስጋት ላይ ይወድቃሉ። ኢራንን በዚህ ሰዓት እያስጠነቀቀች ትገኛለች። አይአርጂሲ በተደጋጋሚ እየወጣ እንደሆነ መረጃ ከሆነ እንዲሁም ደግሞ በዛሬው ዕለት እንደሰጠው አስደንጋጭ መረጃ ከሆነም እንግዲህ በመካከለኛው ምስራቅ ወይም ደግሞ በገልፍ ሀገራት ላይ የሚያበቃ ጥቃት አይደለም የምንሰነዝረው፣ ጥቃቱ ከዚህ ክልል በመውጣት ሰፋ ያለ ጥቃትን እንወስዳለን ሲሉ ነው እየተናገሩ የሚገኙት። ይህ ነገርን በርካቶችን እያስደነገጠ ይገኛል። የመካከለኛው ምስራቅ ጦርነት በድጋሚ ይጀምራሉ። በርካቶች ስጋታቸውን እየገለጹ ይገኛሉ። በዚህ ጉዳይ ላይ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። ፕላስ ምልክቱን ታዲያ መጫናችሁን አትርሱ። መልካም ምሽት ይሁንላችሁ።